ሰላም ሰላም፣ እንዴት ናችሁ ቤተሰብ? ጋር ይሰማሉ? እኛ አለን ክብሩ ይስፋ እና እኔ ጉርሻ ኢትዮ እባላለሁ። እስኪ አዲስ ጀማሪ ነኝ፣ እህታችሁ አዲስ ጀማሪ ነኝ እና እንድታበረታቱኝ እፈልጋለሁ። ስለ ኢትዮ አሰራር ምናምን ብዙም አላውቅም። ሲቀጥል በጣም አይናፋር ነኝ እና አይናፋር እስከሆንኩ ድረስ እንድታበረታቱኝ ብዬ እመጣለሁ። ያው ለቤተሰብ ለወገን ደራሽ ወገን ነው የሚባል አማርኛ አለና እንደዛ ነው። እና ለጊዜው ሙሮዚን ይዤ መጥቻለሁ እንድታወራችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጉርሻ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ሰላም ነው። እንግዲህ ጉርሻ ዩቲዩብ አዲስ ነች፣ በጣም አይናፋር ነች። እኔ ነኝ የገፋፋት እንድትሰራ። ሁላችሁም ሰብስክራይብ አድርጓት፣ አበረታቷት፣ ተጎና ሆኑ። አንድ ላይ ነን፣ አንድ ላይ ነው የምንሰራው። ብቻ የተወሰኑ ጥያቄዎች አሉኝ፣ እነሱን ለመመለስ ዝግጁ ነሽ ወለላ? ያኔ አይናፋር ነኝና በስሱ ጠይቂኝ። በጣም እፈራለሁ ማሬ። ዩቲዩብ ላይ መተሽ አይናፋር ሆነሽ ያወጣል። ግን የመጀመሪያ ዙር ቪዲዮውን በጣም ይፈራል እኮ የሰው ፊት። ለዛ ነው አያስፈራ። እኔ ጥያቄ ቀለል ቀለል ያለ ነው። ኦኬ እንግዲህ ስምሽን ጉርሻ ዩቲዩብ እኔ የምር ልንገራችሁ፣ ጉርሻ ዩቲዩብ ነው። ግን ትላልቅ ቻናሎች አሉ ጉርሻ ዩቲዩብ የሚባል አይደለ? ፌስቡክ ላይ ማለት ነው። ያ አለ። እንደውም አንዳንዴ ያ ቻናል የኔ ነው እላለሁኝ። እኔ ጉርሻ ዩቲዩብ የድሮ ከእናት አባቴ የተወረሰ ስም ነው። በእናት አባቴ የመጀመሪያ ልጅ እስከሆንኩ ድረስ ጉርሻ ተባለ። በገጠሩ ባህል ምን እንደው ታውቂያለሽ? ምግብ ተበልቶ ማለት ነው ማዕድ ላይ ሲነሳ የሚጎረሰው ጉርሻ አለ አይደል? እሱ ያኔ የማታ እንጀራ እንደ ማለት ነው። እና አንዳንድ ጊዜ ስሜን እንዴት አያችሁት? ተመቻችሁ ወይ? አመራችሁ ወይ? በዚህ ጉዳይም አንዳንድ ነገር ጣልጣል አድርጉበት። ለዛም ነው ስምሽ በጣም እንዴት ተመቻችሁ ያስታውቃል። እንዴት ማህበረሰቡ ተቀብሎታል ስምሽ እና ተመቻችሁ ነው በጣም ስምሽ ተመቻችሁ። አዎ ግን አንዳንድ ጊዜ ትልቅ ሚዲያ ላይ የሚጠራ ስም አለ ፌስቡክ ላይ። ያ እየመሰላችሁ ማለት ነው። የእውነት ኦሪጂናል ስሜ ነው። 20 ምናምን ዓመት የተጠራሁበት ነው እና እድሜን ግን አልነግራችሁም። ለምን የምትናገሪ እንዴ? ትልቅ ሰው ነሽ ይሉኛል። ምን ችግር አለው? እኔ ትልቅ ሰው አይደለሁማ። እድሜን አልነግራችሁም ግን 20 ምናምን ዓመት የተጠራሁበት ስሜ ነው እና ጉርሻ ዩቲዩብን አሳድጉኝ፣ አበረታቱኝ። ማርያምን ነው የምላችሁ። እኔ አዲስ ጀማሪ ነኝ። ዝም ብዬ በቃ በሱ ኃይል ነው እኔ የመጣሁት። ኢንሻአላህ እኔ ለማታውቁ ስደት ነኝ። ስደት መደርሳይ ሙነረደ ማለት ጓደኛዬ ነች። አብረን ነው የምንሰራው። በጣም ጥሩ ልጅ ነች። እኔ ነኝ የገፋፋት። በጣም ዲፍረንት አላት ሳያት ከኔ የበለጠ ዲፍረንቷ፣ ንቃቷ፣ ኮንፊደንስ በጣም ደስ ሲለኝ ለምን ይተዋሰሪም ብዬ ገፋፍቻት ነውና አበረታቱልኝ። በእኔ ስም ማለት ነው። የኔ ቤተሰቦች ወዳችኋለሁ። አለክላለን ሴት ጥያቄ ልጠይቅሽ ተወሰነ። እኔ እኮ ድፍረት የለብኝም ማሪ። እኔ በነገራችን ላይ የወሬ ቅኔ ነው ያለብኝ። ይሄ እያላበኝ ነው የምር። አላሳዝንም። ለማንኛውም አበረታቱኝ። እፈራለሁ። የወሬ ቅኔ ነው ያለብኝ እንጂ እሷ የምታየው ድፍረቴ ነው። ለዛ ነው ገባችሁ? ለዛ ነው እና በኢትዮጵያ ስትመጪ ደግሞ ፍራትሽን ወደዛ ብለሽ እንደዚሁም የተለያዩ ንግግሮች ይመጣሉ፣ ትችቶችን እንትን ብለሽ ጉዞሽን ወደፊት እንጂ ወደኋላ እንዳትይላለን። ጠንክሪ። ኢትዮጵያ ትዕግስት ያስፈልገዋል። ትዕግስትሽ ነው የሚያስጨርሰው። አንደኛ ሰብስክራይብ ያነሳል፣ ሰዓት መሙላት አለ። እንዲሁም ደግሞ የተለያዩ ኮሜንቶች ይመጣሉ፣ እነሱን መቀበል ግድ ነው። ትችያለሽ፣ ትጓዣለሽ። እኔ አሁን 40 ምናምን እንደሆነ ነበረ ማለት ነው። 39 ሆኖ ነው ያገኘው። ለምን ነው እንደዚህ ማኮን? ትዕግስቴ በጣም ስስ ነው። እኔ የምር እንደ ነጣኩታ እንደ ጨርቅ ስስ ነኝ። ግን ለምን ያነሳብኛል? ንገሩኛ። ለምን የሚያነሳው? ይሄ የኢትዮጵያ ሕግ ነው። ምን ማድረጋችን እና መቼ ነው እሺ ላይ ብለህ እንደሰው የምገባው? ትንሽ ታጥሽ ገና እኮ 8 ቀን አልሆነሽም ተጀመርሽ። ራስ ማሻአላ ተባረከ ረህማን። ግን አያሳዝንም? እሺ ደስ ጥያቄ ልጠይቅሽ። የተወሰነ ለእህቶች ምክር ቢጠምሰጭ ነገር ካለ እስኪ ኢንሻአላህ ዩቲዩብ ያድጋል። ጥሩ ነገር እንደምታስተላልፊበት ደግሞ ወደፊት ተስፋ አለኝ ኢንሻአላህ። ኦኬ ሌላው ጥያቄ ምን መሰለሽ? አንቺ ኢትዮጵያን የመጣሽውና ብዙ እህቶቻችን እየሄዱ
ሀገራችን ላይ መረጋጋት አቅቷቸዋል እና ስደትን ምርጫ አድርገን አብዛኞቻችን ይዘናል። ጉልበታችንን፣ እድሜያችንን፣ ጤናችንን እያሳጣን ያለው ስደት ነው። ሀገራችን ገብተን የማንረጋጋበት ምክንያት ምንድን ነው? እስኪ ስለዚህ አብራሪልኝ። ያው እኔም ድሮ ስደተኛ ነበርኩ። ከስደትም ወደ ኢትዮጵያ ስገባ የምር ስደት ላልመለስበት እያልኩ ነበር የሄድኩት። የምሬ ነው፣ ቁም ነገር ነው። እና ስደት ላልመለስብሽ እያልኩ ነበር የሄድኩት። ግን ኢትዮጵያ ስኖር ይከብዳል። እንደኛ ኢትዮጵያ ስኬጅ የተሻለ ነገር ለመያዝ ለመስራት የተሻለ ብር ያስፈልግሻል። እንደገና ኢትዮጵያ እንዲወረርሽ ደግሞ የተሻለ ስራ መፍጠር አለብሽ። ዋናው ነገር ማለት ነው። ለወራት ለሁለት ወራት ያኔ ከጓደኛ ጋር ቦዘን ምናምን ከሆንሽ በቃ በዛው የሚቀጥለው ዋናው ነገር ብር ነው። ማኒ ማን ፍሉስ እንደዛ ነው። እና እኔ ስደትም እያልኩ ነበር። ኢትዮጵያ የመኖር ምስጢር ከባድ ነው የምር። ያኔ ባልነግራችሁ በነጥብ የሚያዝ ነገር ራሱ ለስራ አሁን ላይ እየዋለ አይደለም። ከባድ ነው። እኛ አንድ ሻወር ሳሙና 100 ብር እየገዛ መጠቀም እኔ ገና መካ ምናምን ከመጣሁ ነገራችን ላይ ግን ይከብዳል። ያንን ኑሮ እናሸንፈዋለን ብለን ገብተን ነበረ፣ ግን አሸንፎን ስደት ወተና ኑሮ እዚህ እናማ አሁንም ያው በስደትም ብንሆን የተሻለ ምርጫ ያደርግሻል። ስደት ከሰራሽ ያኔ ጥሩ ደረጃ አስቀምጥሽው ምርጫ የተሻለ ነገር ያስመርጥሻል። ኢትዮጵያ ግን ብትሰሪም ካጅላል ነው። ግን ብዙዎቻችን ስደትም እያወቅንበት አይደለም። አንደኛ የምንደክመው ለራሳችን ሳይሆን ለሌሎች ነው እየደከምን ያለ ነው። እንደ ሻማ እየቀለጥን ያለ ነው። የሚታይ ነገር ይሄ ነው። ብራችንን ሴፍ እያደረግን አይደለም በስርዓት ነው። ይሄ ነው ችግሩ። አንዳንድ ጊዜ ቀልጠሽ ደግሞ ውጤታማ የምትኮኝበት መንገድ ያለ ገባሽ። ኢትዮጵያም ላይ ያን እንደ ሻማ እየቀለጥን ኖረንበታል። ኑሮ ተወዷል። አረብ ሀገርም ስንኖሪ ኢትዮጵያ ቤተሰብ ይናፍቅሻል፣ ነገሮች ሁሉ ይናፍቅሻል። እኔ ምር ድሮ ስመለስ ወደ ስደት ማለት ነው አረብ ሀገር ላልዞርብሽ ስል ገጠር ማለት ነው አትክልት ሁሉ ይናፍቀኝ ነበር። አሁን ላይ ግን በዛ ባለበት ደረጃ ነው 3000 4000 ይዘሽ ማለት ባንክ ቤት አውጥተሽ በምትኬጅበት ሰዓት ላይ የምር ካቀመ የሽሮ ቀመም ራሱ አይገዛልሽም ኢትዮጵያ። እና ለማንኛውም ስደት ባያስደስተንም ምርጫችን አድርገናል። ልክ እንደ ምርጫ ነው ገባችሁ። ኢትዮጵያ ጥሩ አየር ጥሩ ምግብ እየተመገብን መኖር እንፈልግ ነበረ። የምር ይከብዳል ኢትዮጵያ ለመኖር። እኔ አሁን 4 ዓመት ከምናምን ኑሬ ነው የተመለስኩት። ያን ጊዜ የተቀመጥኩበት ጊዜ ምን መሰላችሁ? ስደት አወጣም ብዬ ማለት ነው ስላስጠላኝ፣ ሁሉ ጊዜ ዞን ስላስጠላኝ ነበረ እና በዛ አማካኝነት ወጣሁ። ምንም ማድረግ አይቻልም። እንበርታ ኢንሻአላህ። በሀገራችን ደግሞ የተሻለ ህይወት ይወፍቀን ብዬ ሙሮዝ። እኔ ብዙ ወሬ አልችልም፣ ይቅርታ። እኔ ብዙ ወሬ አልችልም። እኔ የአማርኛ ቀን ብዙም እኔ በነገራችን ላይ ብዙ ቅኔ አልችልም። እኔ አፍራለሁ ራስ ወላሂ እኔ ማለት ነው ሀቂቀተን ሀገሬ መግባት ይናፍቀኛል፣ ሀገሬ ላይ መኖር ይናፍቀኛል። ግን ብዙዎቻችሁ ደግሞ እየሄዱ የሚመለሱት እንደኔ አስተሳሰብ ሳነፍሰው ነው ማርያም ይሄድ የሚመለሰው። ነገርኩሽ እኮ እኛ ሄድንበት ምክንያት እና አንዳንድ ጊዜ መዲያብ እየመጣች ነው ጋይስ ይቅርታ። እና አንዳንድ ጊዜ ማለት ነው ሳነፍሰው ኢትዮጵያ ለመኖር ይከብዳል። እኛ ኢትዮጵያ ሽምብራ ቆሮ አንሸጥም ብለን የቀን እንጀራ እንጋግርም ብለን የተሰደድን ሰዎች ነን። ሁላችን ስንወጣ ይዲሃሌ ነን። ገባችሁ? ግን እዚህ ሀገር መተን እንቀናጣለን። ያኔ የተሻለ ስራ ምን ነው እንግዲህ እዚህ ሀገር የመዲያ ቤት ታውቃላችሁ፣ ባልነግራችሁ ምን ያክል እንደምንሰራ። ኢትዮጵያ ከጀገንሽ ጥሩ ሴካዎች ትሰሪያለሽ፣ ራስን ካሳመንሽ። እኔ ራሴ ወክዬ ስኖር ማለት ኢትዮጵያ ራሴን አሳመኝ መስራት አልፈልግም። ያን ወደ ኋላ እየጣለኛል። የምሬን ነው። እና አሁን አንቺ ኢትዮጵያ ከገባሽ የምትሰሪውን ስራ ነድፈሽ መስራት ትችያለሽ። ገባሽ? ከአረብ ሀገር ዝቅተኛ ስራ የኢትዮጵያ ቢያንስ ችግራችን መደበቂያችንን ያረፍት አደረግን። ኖ ሁሉ ጊዜ ዞስ ይከብዳል። አይሾ አሁን አቋረጠችን እኮ ቪዲዮ ስንሰራ። አሁን አብረን እንድንሆን ተይ ሁለት ስለሆን ያው ይቀናሉ ምናምን ግን ማለት ነው። ግን ደግሞ በመልክም ይቀናሉ መሰለኝ። እንዴ ነው ቆራጣ ሰው ይስባል እንዴ? እኔ ቆንጆ ነኝ እና ለዛ ነው ማለት የሚቀር። ለማንኛውም ይበቃናል መሰለኝ። ማሬ አውሬ እኔ በቃኝ። በጣም ፈራል ምን ፍራት ነው። አልሞም ሰብስክራይብ አድርጉ። ሁላችሁም ማበረታታት ጀምሯል።
በቅርቡ ነው የመጣችው እሷም። እኔ ደግሞ እዚሁ ሰንብቻለሁኝ እና እየሄዱ ሲመለሱ እኔ ሀገርን ለመግባት ፈራሁኝ። እየጨነቀኝ ነው ያለሁት። አዎ እኔ በነገራችን ላይ ዱባይ ስንት ዓመት ነበር መሳችሁ ሰራሁት? 8 ዓመት ሰርቼ ነው። 8 ዓመት ሰርቼ ስኖር ግን ኢትዮጵያ ተቀይራ ተለውጣ፣ ሌላው ይቀር እኛ እያለን የተወለዱ ልጆች ተለውጠው አድገው ምናምን ያሉት እዛ የዛን ያክል ዓመት ሰርቼ 6 ዓመት ስንመጣ ማለት ነው። የምር ነው ምሮ በጣም እየጠላሁ ነው የመጣሁት ስደትን። በጣም ስደትን አገሬንም አልጠላትም። አገሬን ምን ኑሮ ቢጎድል አልጠራትም። ምክንያቱም ሽሮ በእንጀራ አላጣም። ሽሮ በእንጀራ እናቴን ሽሮ አላጣም። ለዛ አልጠላትም። አገሬን ግን ስደትን እጠላዋለሁ። ምርጫዬም ሆነ አሁን መጨረሻ ላይ ለሁላችንም ምርጫ ሆናል። ግን የኗሪ አኗኗሪ ሆነናል። አንደኛ አላወቅንበትም። ገንዘባችንን ሴፍ እያደረግን አይደለም። በቃ እኛ የወር ደመወዝ እየመጣ ያችን ነው የምናየው። ግን አቅማችን እየደከመ ነው። በቃ በሽታው እንዲካሙ በቃ 24 ሰዓት መቆሙ ራሱ አድካሚ ነው። ግን እኮ ውዴ እኛ እኮ የመንግስት ሰራተኛ እኮ ያው ምንባው ደመወዝ አላውቅበት ብለን ነዓም 90 ሺህ ብር ማን ይበላል? 100 ሺህ ብር ማን ይበላል? እንዴ የመዳም ቅመሞች እኮ እስከ 150 ሺህ እስከ 120 ሺህ የሚበሉ እኮ አሉ። ጀግናዎች አሉ እኮ። ግን አላወቅንም። ቢሆንም አላወቅንበትም። አንደኛ ወንድሞቻችን በባህር ይመጣሉ። ለእናት አባቴ በሽታ ብዙ ነገሮች አሉ። የሰርግ በባህር እዚህ ሀገር ሆነህ የምንገድፈው ነገር አለ። በነገራችን ያ ነገር ነው እኛ ወደ ኋላ እየገታ ሄደው እንጂ አንድ የመዳም ቅመም ዝቅተኛ ነው የሚባል ደሞዟ እንደ 46 48 በኮንትራት ያለበለዚያ ወተን የምንሰራ ሰው እስከ 90 እስከ 100 ምናምን ይከፈለናል። ያ ማለት እኛ የመንግስት ሰራተኛ ኢትዮጵያ አሁን እኮ 40 ሺህ ብር የማይከፈለው አለ። እዛ ላይ በቤት ኪራይ፣ እዛ ላይ የልጅ አስቤዛ፣ እዛ የባህል ልብስ ብዙ ነገር አለ እና እኛ የመዳም ቅመሞች እኮ ቀሽትነን፣ የምር ቀሽትነን። ለማንኛውም ላይኩን ሰብስክራይቡን የሚባል ነገር ገጨገጭ ታርጉት። በሁለተኛ ቪዲዮ ግን አስተካክዬ እመጣለሁ። አምሮ ኢንሻአላህ እንግዲህ ያው ደፋር ሆነሽ እንደምትመጪ ተስፋ አለኝ። እንደምታድጊ እንደምታኮሪኝ ተስፋ አለኝ። ግን አይናፋርነት እንዴት ነው የሚለቀኝሽ? አይናፋር እኮ አይደለሽም። ያው አሁን አዲስ ስለሆንሽ ነው ለቪዲዮ። ኢንሻአላህ በቅርቡ ሊቭ እስከምትገቢ ነው። ከዛ ተፍ ያለሽ ማለት ነው ኢንሻአላህ። ኦኬ ወንድማችን ትዝታ ግን አበረታታይ። ቪዲዮውን አይተሽ ሼር ላይክ አድርግልን። ምክንያቱም መነሻችን አንተ ነሽ። አዎ መነሻችን ጥሩ ልጅ ነው። እሱ የሚያበረታታሽ ነው ያለው። ከዜሮ ጀምሮ 50 ነው የምናስገብተሽ ያለው እንግዲህ እንዴ እኔ እኮ ትናንት ወዲያ ማለት ነው 45 ገብቶ አገኘሁትና የምር ነው 45 ገብቶ አገኘሁትና እዛ ጧት ሳየው ላንቺ ነግሬሽል 39 እንዴ ማን ወሰደው አልኳት። ማን ሰረቀኝ አልኳት። ሆነ ያለችብኝ ማለት ነው። የምር ማን ሰረቀ አልኳት። ከዛ የኢትዮጵያ ህግ እንደዚህ ነው አረማር ወይኔ በቲክቶክ የለመድኩ ሰው ነኝ ምናምን ስል የምር በእህታችን ላይ ነው ለለቅም እንዳወራ የሚቻልኩት እንጂ እኔ ዩቲዩብ ያኔ ትንሽ ይከብዳል። እኔ ዲፍረትሽ ነው ተዋጫለሽ ስለያ ነበር ፈታሽ ኢንሻአላህ። አልሙም እስኪ በሌላ ቪዲዮ እንመጣለን። ያው በደንብ ብዙ አትፈቅዱልን አብረን እንድንገናኝ ያ ነገር አለብን ኢንሻአላህ። ሁላችሁም ሰብስክራይብ አድርጓት። እንወዳችኋለን፣ እናከብራችኋለን። ሶ ማች ባይ ቴንክ ዩ ጋይስ። እናመሰግናለን። የምር ሰብስክራይብ አድርጉን። አይከፈልበትም። ቅልብ ያላችሁ ወንድሞቻችን እህቶቻችን አላችሁና ሰብስክራይብ አድርጉን። በጣም እንወዳችኋለን፣ እናከብራችኋለን። ወንድሞቻችን ማሳ